ጃለልቲ በጣም ከይቅርታ ጋራ ትንሽ የከፋኝ ነገር አለ። እቺን ብቻ አውርቼ ሉረድ የኔ እህት ከይቅርታ ጋራ ለኔ ቀይ መስመር ማለት የሀገር መከላከያ ሰራዊት ነው። መከላከያ ሰራዊት የትኛውም ሀገር ላይ የትኛውም ሀገር በጣም ትልቅ ክብር የሚሰጠው ትልቅ የሀገር ዘብ የሀገር ዋልታ የሀገር መከታ የህዝብ ጋሻ ነው መከላከያ ሰራዊት። እዚህ መከላከያ ሰራዊት ላይ ሰሜን እዝ ላይ የመጀመሪያ ጦርነት ማን እንደጀመረ የመጀመሪያ ውጊያ የተካሄደበት ቦታ ብላ እህታችን ኦሮሞ እህታችን ሎዛ በስነ ስርዓት ቪዲዮ ሰርታ ምስክር ሰጣ። ዛሬ ጄኖሳይድ ነው ጄኖሳይድ አይደለም ብላ ሌሎቹን ስለመጠይ ምን መብት አላት? የጀመረችው እኮ እሷ ነች። እሷ መስክራ ጦርነቱን ማን እንደጀመረ ተናግራ አረጋግጣ መልሳ ጄኖሳይድ ተፈጸመብኝ ክላሽ ያድርግም ጃለልቲ በጣም ከባድ እኮ ነው። አላህ ይስጥ የእውነት አላህ ይስጥ። እንደውም እነሱ ራሳችሁ ህዋት የደበቀውን ጉድ አደባባይ ያወጣች ሴት እኮ ናት። ሰብ የለም በግ ያላከ ከብት ያላከ ልጅ ያላከ ክልል አለ የለም። እኔ አንድ ጸሐፊ ነኝ። እዛ ውስጥ በጦርነት የተፈናቀሉ አማራ ክልል ያሉትን ህዝቦች ሂጂ እርዳታ እረድቻለሁ። ለምን ትግራይን አረዳም ብለው ጠይቆኛን የዛኔ መኪና የሚገባ ካገኛችሁ ላኩልኝ እኔ ልካለሁ አሰባስቤ ብያለሁ። ግን መኪናው ሲገባ እዛው ስለሚያስቀሩት ማንም መኪና የሚሄድ የለም ፈርቶ። ስለዚህ መጠየቅ ያለባችሁ እዛው ጦርነቱን የጎሰሙት ጎሳሚዎች እነሱን ጠይቁ ነው የምለው። እንደኔ እንደ ግለሰብ ግን እንደ ግለሰብ ልክ ያልሆነ ጦርነት ነበር። የእርስ በርስ ወንድማማቾች ጦርነት ነው። ብዙዎች አልቋል። ያ ሁሉ ሰው ሳያልቅ ያ ሁሉ ወንድሞቻችን ሳይሞቱ በፊት ሽምግልና ሲላክ ድርድር ሲባል ምን ሲባል ያ ሁሉ ፈረስ ላይ ውሻ ላይ መሳሪያ እየታሰረ ቀን በቀን ስቴዲየም እየተወጣ ጦርነት ጉሰማ ነበር። እሱን ተው ከማለት ይልቅ ማጋጋል ላይ የነበራችሁ ዛሬ መጣችሁ ጃል ወያ መናገር አትችሉም። ትላንትና በለውም ስትሉ የነበራችሁ በለው ብለሃል። ትላንትና ብለህ እኔን መውቀስ አትችልም። ምክንያቱም አንተ በሎም ስትል መጀመሪያ በሎም ያልኩት ልክ አይደለም ማለት ነው። ሌላው ምን አቅም አለኝ እኔ ጄኖሳይድ የማወጅ? ይሄን ያልኩ በጣም ትልቅ ግዙፍ አካል አድርጋችሁም አትዩኝ። እኔ አንድ የሥነ ጽሑፍ ሰው ነኝ። ግዙፍ ይሄ ጦርነት ማስነሳም እነ ደብረጽዮን እነ ጌታቸው ረዳ እነሱ ግን ጦርነት የማስነሳት አቅም ነበራቸው። መብረቃዊ ጥቃት ፈጽመዋል ማለት እዛ የቀበሮ ጉድጓድ ውስጥ አብሯቸው የኖረ የመከላከያ ሰራዊት ላይ ሰሜን እዝ ላይ ጭፍጨፋ አድርገዋል። የኢትዮጵያ ሕዝብ ደግሞ ተነሳ። ሁሉም ነው የምልሽ ሁሉም። ያም ቢሆን ግን ልክ አልነበረም። ሰዎች ላመኑበት ነገር ሲሄድ እኔ የተናገርኳቸው ነገሮች አሉ። ልክ ያልሆንኩት ነገሮች አሉ። ልክ ያልሆንኩት ለሱ ደግሞ እኔ ለራሴ ሶሪ ብያለሁ። ልክ አልነበርንም ማለትም ልክ እነ ደብረጽዮን እነ ጌታቸው ረዳ ምናምን ሶሪ ተባብለው እንደታረቁት እነሱ ታርቀው ጃሎያ ምን አድርገኝ ነው የምትሉት? ጦርነት ጎሳሚዎቹ፣ ተዋጊዎቹ፣ አዋጊዎቹ ኦኬ አይ እኛ ልንገድል እንምጣ እናንተ ግን ዝም ብላችሁ እየሞታችሁ ጠብቁን ይሄ ነበር ምኞታችን እያላችሁ ከሆነ እኔ አዝናለሁ። ምክንያቱም የነ ጌታቸው ረዳና የነ ደብረጽዮን ቡድን ነበር ክልሉን ወጥቶ እስከ ደብረ ብርሃን ሊደርስ እስከ እንትን ድረስ የሌላውን ክልል አልፎ የመጣ እንጂ ሌላው ክልል አይደለም ሄደው። እንደ ኢትዮጵያ መከላከያ ሰራዊት ደግሞ ሀገራችን ተነካች የሚያወሩት ወሬ አለ። ይሄ ኢትዮጵያን እስከ ሲኦል ድረስ ነው እንዲህ አይነት ነገሮችን ተቃውሞ ሁሉም ህዝብ ተሰልፏል። ያ ሁሉ ግን ስህተት ነበር። የትላንትና ስህተታችንን ዛሬ ላይ አርመን የትላንት ስህተታችንን ዛሬ ላይ ላለመድገም ምን እናርግ ማለት ነው እንጂ የሚሻለው አንተ እንዲያርጋል ምናምን እንጠቋቁም ከተባለ ሎዛ ቲዲኤፍ ናቀታለሁ 27 ሰዓት አሁን ጃል ከታዘብኩት ነገር ላይ በወሬዎችህ መካከል ጠቅላላ ደብረጽዮንና ጌታቸውን ያሉት እኛ የምናወራው ሌላ አንተ የምታወራው ስለ ደብረጽዮንና ስለ ጌታቸው ነው። ኤንዌይ እኔ ማወራው የተናገረው ባይዜ ስለ ፖለቲከኞች ነው እያወራ ያለው። ስለ ፖለቲከኞች ካወራ ትግራይ ጦርነት እንደማትፈልግ በጁል 22 በፈረንጆች አቆጣጠር አባታችን ስዬ አብርሃ ተናግሯል። መስማት ይቻላል። የኢትዮጵያ ሕዝብ ሁኔታውን እንዲያውቅ ነው። እዚህ አካባቢ የሚጀመር እሳት ተራ የመንደር
የአካባቢ የክልል 22 ላይ ፉል ፍሌጅድ ጦርነት ነው የሚሆነው። ድንበሩ አይታወቅም። አሁን ባለው የአካባቢ ኃይሎች ጣልቃ ገብነት ያለው በሶሻል ሚዲያ ያለው ጦርነት እናውቀዋለን። እያየነው ነው አይደለም? በዚህ ጦርነት ላይ ጥይት ጨምሪበት አገራችን ይህንን መስማት ትችላለህ። ዩቱብ ላይ አወርደህ ሲያበራ የተናገረውን ከዛም በኋላ እነ ጀዋር እነ ልደቱ ገልጸዋል። እነ ጀዋርም ልደቱም የህዋት ጥላቻ አለባቸው። ህዋት እንደ ድርጅት ይቃወማሉ። ትግራይ ህዝብ ላይ የሚደርሰውን በደል ግን ይህ ነውር እንደሆነና የትግራይን ህዝብ ለመውጋት ከባዕድ ሀገር ኤርትራ ጋር ውይይት እንደነበረ ደብረ ብርሃንና ደብረ ዘይት እንደዛ ማስመራ ሲመላለሱ እንደነበረ ጌም ኦቨር ወያኔ እየተባለ አቶ በረከቱ ስምኦንም ሲናገሩ ነበር። እሱን ንዝገው በፖለቲከኞች ትተ ነው ካልክ ብዙ ነገር ከዛ አካል እንደተጀመረ ቆሙ ሊጠብቁ አይችሉም። ይሄ ጦርነት ዲፌንድ ነው። ግን አንተን ነው እየጠየቅን ያለው። አንተ በትግራይ ጦርነት ጊዜ ላይ ተሳትፋል፣ ጄኖሳይድ የትግራይ ህዝብ ላይ ፈጽማል። እሱን ነው እየጠየቅን ያለው። ወደ ብሔር ወደ ፖለቲካ እየጨመርከው ያለው እንደዛ ካልክ የቃላት ጦርነት ነበረ። ማን ጀመረው? ምንም ለዓለም መተው ነው። ለሰሜን እዝ እንዴት ተመታ? ሰሜን እዝ በፊት እኮ ከኦሮሚያ ክልል ከአማራ ክልል ከደቡብ እዝ እየመጣ እኮ ወደ በአፋር ሰሜን እዝ ድረስ እየመጣ ነው ሊወጋ አይደለ? ከዛ በፊት ጀነራል ተልኮ ነበር ወደ ትግራይ አይደለ? ይሁን የሚታወቅ ሚስጥር ነው፣ የአደባባይ ሚስጥር አለ። ብርሃኑ ጁላ በቅርብ ጊዜ የሰጠውን ኢንተርቪው መስማት ትችላለህ። ስለዚህ ብዙ ጊዜ ትርክት ይዘህ አመጣጥናለሁ የሚለውን ወሬ ይዞ መምጣት ተቀባይነት የለውም። የትግራይ ጄኖሳይድ ላይ ተሳትፋችኋል። ማንም የጀመረው ማንም። ሲቀጥል ደርግ አልፏል፣ ኢህአዴግም ያልፋል፣ ብልጽግናም ነገ ያልፋል። ብልጽግናም ኢህአዴግም ሁሉም ሲያልፉ ነገ አንተን እንጠይቃለን። በአንድ ሚሊዮን ህዝብ የትግራይ ህዝብ ሞት ላይ እንጠይቃለን። ይሄ የማይቀር ነገር ነው እንጂ እውቀት አለህ ብዬ አንተን ለመጠየቂያ አይደለም። እንደ ድንገት እዚህ ስለገባ ስላየው ነው እንጂ ቦታም አልሰጥም። እኔ ብዙ ቤቶች ስተወራ ያለው ምክንያቱም ሁል ጊዜ ነው የምትቀያየረው። ነገ ወደ ኦሮሞ ህዝብ ትለጥፋለህ፣ ወደ አማራ። እኛ ከህዝብ ክለህዝብ ችግር የለብንም። አሸንዳ መጥቶ አክብረዋል። አትግባብኝ። እየገባብኝ ነው፣ ደቂቃ ወስዳለሁ። እየገባብኝ አየሽ። ሀሳብ መቀበል አይችልም። እኔ ጸጥ ብዬ ነው ያዳመጥኩት። የኔ ንግግር ያሙ አንድ ደቂቃ ጨምርለታለሁ። ማቋረጥማ አንተን አላቋረጥም። መሳደብ አቁም በይው። እኔ ስድብ አንድ አልሰደብኩ። ስለዚህ አንተ እየጨርሰኝ ላጭበላጭ እንዳላረግ ስድብ አቁምና ሀሳብ ላይ አውራ። ሀሳብህን ብቻ አውራ። ስድብ ምናምን ንቀቱን እሱን ተወዛ ከነመፈጠሩ ማለት ነው። ችግር የለውም። እኔ እኮ ፐርሰናሊ ከአንተ ጋር ነው ንግግሬ። አንተ አታስመስል ነው። ግጥም ስለምትገጥም ዜማ ስለሆነ አታስመስል። ሀሳብ ነው ያለ እንደ ሀሳብ ነው እኮ የገለጽከው። ለሚታረገው አልኩ እኮ አንተን የሚታረገው እኔ እኮ ሬት እያለኝ ተቀብያለሁ እኮ። እኔ እኮ እንኳን እያለ እያዳመጥኩ ነው። ሀሳብህን አውራ እኮ። ጸጥ በለህ፣ ሀሳቤን ልግለጽ። በቃ ባይጥምህም በኋላ ታስቆመኛለህ እንዴ? ለምንድን አምባገነን የምትሆነው? ስድብ ስለማመች ሰደብኩ። አሁን ቆይ እኔ እኮ አልሰደብኩም። ሀሳቤን የገለጽኩ ኢንተራፕት እያረከኝ ነው። ሀሳቤን ያስጠፋብኝ ነው። የሚያም ከሆነ ላቆምልህ። እኔን የሚያም ንግግር አልተናገርኩም፣ እውነታውን የተናገርኩት። ብዙ ጊዜ ሊያም ከቻለ እሱን ንገረኝ። እኔ እያልኩ ያለሁት ደርግ እንደ ደርግ ያልፋል፣ ኢህአዴግ እንደ ኢህአዴግም አልፏል፣ ስርዓት እንደ ስርዓት ያልፋል። ይሄ ብልጽግና የሚባለውም ስርዓት ያልፋል። ያኔ ሲያልፍ አንተን እንጠይቃለን። በአንድ ሚሊዮን የትግራይ ሞት አለህበት፣ እጅ አለበት፣ መርታል፣ አስመርታል፣ ገጥማል፣ ጽፋል፣ በጄኖሳይድ ተሳትፋል። እኔ ደግሞ እያልኩ ያለሁት አንተን ነው ፐርሰናል እየጠየቅኩ ያለሁት። እኔ በግል ስለ እኔ ግል ነው እየነገርኩ ያለሁት። እኔ ህዝብ እንደ ህዝብ ተሳድቤ አላቅ። የኦሮሞ ህዝብ እንትን ላይም ገብቼ አላቅ። የአማራም ህዝብ እንትን ላይ ገብቼ አላቅ። የህዝቤን ግን ሁሉ ጊዜ ከፊት ነኝ። ስለተበደለ ትግራይ ህዝብ አወራለሁ። አሁንም ከሁሉም ብሔረሰብ ጋር ቀጠና ጋር በሰላም መኖር እንፈልጋለን። አንተ ነህ የምትሸልል ያለው፣ አንተ ነህ ከሰው ሰው የምታባላ ያለው። አንተ ህወሓት ጥላቻ ካለ ህወሓትን ሜሽን አድርገህ መጽሐፍ መስደብ ትችላለህ። አንተ ግን ያወጭከው የትግራይ ህዝብ ላይ ነው። ሊት ስትል የትግራይ ህዝብ ለማንነቱ ለክብሩ እየተዋጋ እያለ ያንን ህዝብ ነው ኢንተራፕት እያረክ የነበረው። ስለዛ ነው እየጠየቅን ያለ ነው። ለምንድን ነው ዙሪያ ጥምጥም ዞረው? ግጥም መቻል፣ ጥሩ አማርኛ ማውራት እኮ ጥሩ ሰው ነህ ማለት እኮ አይደለም። ጄኖሳይዱ ላይ እንደ ማንኛውም አርቲስቶች ተሳትፈዋል። 4 ነጥብ። እዚህ ጋር ምንም የሚያከራክረን ነገር የለም። ለጊዜ እንተዋለን። እኔ አንተ ማንም ትልቅ ሰው ሆነህ አይደለም ጠያቂ ሙኛ አይደለም መጠየቅ ያለው። ጀስት እዚህ መታል እየተወያየን ነው፣ እንደ ውይይት እየጠየቅኩን ውስጥን ታውቀዋለህ። እኔ ፌስቡክ ላይ ጻፍከውን ታይፕ አድርጌ የመጣው ስንት ዓለም ቅንብር ባለበት ዘመን ላይ ጻፍኩን ላምን እችላለሁ። በአይናችን ያየነውን ነገር ነው እየነገርን ያለ ነው። ማንም ሰው ከመሬት ተነስቶ አንተ ጀጅ ሊያደርግ አይችልም። ማንም ሰው ከመሬት ተነስቶ አንተ ሊጠላ አይችልም። ይሄ ሁላ ሰው ለምን ጥያቄ ያቀረበብኝ ብለህ ጠይቅ። ብዙ የአማራ ተወላጆች፣ ብዙ የኦሮሞ ተወላጆች እኮ አሉ።
አንተን የጠየቅን ግን በጄኖሳይድ ነው። ወደ ሌላ ብሔር አትለጥፈው። እኛ ከሁሉም ብሔር ጋር በሰላም መኖር ነው። ገብቶሃል? ጨርሰሃል። ሰዓት 1 ደቂቃ ጨምሬላለሁ። እሱ እንትን ያለብህን ቴንኪዩ ሙሌዋ። ቀጥሎ ዛይ እኔ አላስገባችሁም ጋይስ፣ ምክንያቱም እኛ ስድብና ጫጫታ ምንም አይሰራለን፣ መግባባት እንችላለን። ከዚህ በኋላ እኮ እንደሰለጠኑ ሰዎች ይመች ተባብለን ነው እንጂ የምንለያየው። እናት እንዲቱን ተባብለን አንለያይም፣ በሀሳብ እንግባባለን። ቀጥሎ ዛናት። እሺ ላይ ቲንኪው እኔ እንኳን ብዙም ላወራ አልፈልግም፣ ግን አሁን የሚያወራው ጸሐፊ ነኝ ያለው ልጅ ማለት ነው። እኛ እየጠየቅነው የነበረው ጥያቄ ጀስት ዋን ኩዌሽን ነው። ያንን ኩዌሽን መመለስ ትቶ ፖለቲካ አነሳ። ኦኬ ህዝብ ለህዝብ አሁን እዚህ ጋር ሎዛ ዘረኛ ናት በሚባል እታወቃለሁ። ኦፍኮርስ እሺ ዘሬ ስለተነካ ዘረኛ ሆንኩኝ። አንተ ግን እዚህ ጋር እየሰራ ያለው ነገር ሩጠ መተህ የተጠየቀው ሌላ ነገር ነው። እኔን ከኦሮሞ ህዝብ ጋር ለማባላት የሞከርከው መንገድ አይሰራም። ገብቶሃል? እሱ ሮንግ ነው። ሲቀጥል ደግሞ ጌታቸው ረዳና ደብረጽዮን እኮ ኢቨን ሰላሙን ከአብይ ጋር ከብልጽግና ጋር ሰላም ራሱ ቢፈጥሩ ኑሮ ኦኬ የአብይን ፍላጎት ቢያከብሩ ኑሮ ጦርነቱ አይቀርላቸውም ነበር። ዋይ አብይ አህመድ የኢሳያስን ትእዛዝ ነበር ሲያከብር የነበረው። ኢሳያስ ደግሞ ምንድን ነው የትግራይ ህዝብ እንዲጠፋ ይፈልጋል። ሶ የእሱን ተልእኮ በአብይን የፈጸመው። ስለዚህ እነዚህ ሰዎች ደግሞ በትግርኛ አባባል አለ፣ ቁጭ ብለህም ሞት ቁመህም ሞት የሚባል ነገር አለ። ሰላምን ፈጥሮም ሞት አይቀርላቸውም ነበር፣ ፈርመው ሞት አይቀርላቸውም ነበር። ስለዚህ አድቫንቴጃቸውንና ህዝባቸውን ለመጠበቅ ያደረጉት ነገር ነው። የሰባት ሀገር ሰብስቦ መጥቶ የትግራይን ህዝብ ሲያጠፋ አንተ ቁጭ ብለህ ስትጽፍ ነው የነበረው እዛ ጋ። እኛ ለህዝባችን ድምፅ ወጥተን ለህዝባችን ሰላም ስጡት እንጂ የኢትዮጵያ ህዝብ ይጥፋ የኢትዮጵያ ህዝብ ይሙት እያለን ስንሳደብ አልነበረም። በቃ የትግራይን ህዝብ ሰላም ስጡት ስንል የነበረው በዛን ጊዜ። አንተ ግን ስትጽፍ የነበረውን ሁላችንም አይተናል። በዛን ሰዓት ደግሞ ህወሓትና የትግራይ ህዝብ ደሴም ነበር። ምክንያቱም ህወሓትን ብለው መጥተው ነው የትግራይን ህዝብ 1.5 በቁጥር እንኳን አሁን ገና ካልኩሌት አልተደረገም። አሁን 1.5 እየተባለ ስለሚነገር ነው እንጂ ማንም ሰው ካልኩሌት አድርጎት 1.5 ሚሊዮን የትግራይ ህዝብ ሞተ ብሎ ካልኩሌት ያደረገው ሰው የለም። በግምት እያነሳችሁ የምትሰጡን ስም ስለሆነ ማለት ነው። 1.5 ምናምን ሚሊዮን ህዝብ ሞተ ሲባል ደግሞ ሲቪሊያኑንም ጨምሮ ነው። ያለምንም ኃጢአቱ በአረብ ድሮን ተቀጥቅጦ የተገደለ ሲቪሊያንም ጨምራችሁ ነው። እዛ ጋር ቲዲኤፍን ሊጠጣ ስትል እኮ የትግራይን ህዝብ እየሰደብክ ነበር። ቲዲኤፍ ህወሓት አይደለም። ገባ? የትግራይ እናት ስለሞተች እና እህቱ ስለተደፈረች ወጥቶ ለማንነቱ የታገለ ነው። ልክ አንተ አሁን ፋኖ እያልክ ፉንፉን ስትልበቸው እንደነበረው አሁን ጥላሃቸው ወጥተህ ከሌላ ሰው ጋር አሁን ህዝብ ለህዝብ ብሔር ለብሔር እያጣላሃቸው እንዳለኸው ማለት ነው። ገብተዋል አይደለም? የማይገናኝ ነገር ነው እያገናኘ ያለው። አሁን ላይ ህወሓትን ብትቃወም እኔ ተቃውሞ የለኝም። ምክንያቱም ሰው ፖለቲካ መሪዎችን ብትቃወም ችግር የለብኝ። እንዳታይም ግን ጄኖሳይድ ተፈጽሞብን የሰባት ሀገር መጥቶ እንደዛ የትግራይን ህዝብ እንደ ዳይነሰር ነው የምናጠፋው ከምድረገጽ ይውጣ ለስም እንኳን ለነጋሪ እንኳን እንዳይቀሩ እናድርጋቸው በሚባል ሰዓት አንተ ለማን ነው ስትደግፍ የነበረው? ለገዳዩ ከብልጽግና ጎኑና እኛን ነበር ለመግደል ታጥቀ የዘመትከው። ገብተዋል አይደል? ስለዚህ እዚህ አሁን መጥተህ ሎዛን አቅሻለሁ የኦሮሞ ህዝብ እንዲብለሻል ምናምን ለኦሮሞ ህዝብ ድምፅ ሆነሻለሁ አትበል። የሚያቀኝ የኦሮሞ ህዝብ ያቀኛል በደንብ አድርጎ። የኦሮሞ ህዝብ ሲገደል ለምን ተገደለ? ፈርስት ትግራይ ከዛ ኦሮሞ ምል ሰው ነኝ እኔ። ኦሮሞ ደም የለብኝም ግን በአይዲዮሎጂ ኦሮሞ ነኝ ብዬ ማስብ ልጅ ዊዝን 4 years ማለት ነው። እነ ጀዋር መሐመድ እስር ቤት ሆኖ ለእነሱ ድምፅ ስሆን ነበር። ከዛ ጀምሮ ሁሉም ሰው ያቀኛል። የኦሮሞ ህዝብ በቀላል የሚሸወድ ደደብ ህዝብ አይደለም። ይሁላ ኦሮሞ ህዝብ እኔ እንደዚህ አድርጎ ሲቀበልና ሲወድ ማለት ነው ስለሚያይ ነው። ሄድ ቦረና ጋር ቦረና ድርቅ ሲመጣ ለ100 ህፃናት ልብስ ገዝቼ ያለበስኩ ሰው ነኝ። ስለምጠላቸው አይደለም ድምፅ ስለሆንኳቸው ማለት ነው። ወለጋ ላይ ሲሞቱ ለምን የኦሮሞ ህዝብ ይገዳል? ፖለቲካ ብቻ ነው ማልሰራው እኔ። ኦሮሞን ፖለቲካ አውቃለሁ ብዬ አላውቅም፣ ግን ኦሮሞ ህዝብ እንደ ህዝብ ወደዋለሁ፣ አከብረዋለሁ። ምክንያቱም በዛ በእሳቱ ጊዜ 200 ሰላማዊ ሰልፍን ስመራ አብረው የነበሩ ኦሮሞ ህዝቦች እየደወሉ አይዞሽ ሲሉኝ ነበር፣ ከጎኔ ነበሩ። ለዛ ደግሞ ቃል ገብቻለሁ እስከ ዕለተ ሞቴ ድረስ ለኦሮሞ ህዝብ ሎያል ለመሆን ማለት ነው። ማስመሰል ሳይሆን ሰው እንደሚለኝ ሎያል ለመሆን። በሀዘን ጊዜ ያዘነ በደስታ ጊዜ የተደሰተን ሰው እስከ ዘላለም ድረስ ሎያል ሆነ ነው የምታገለግለው።
አትቀየርበትም። እና በዛን ጊዜ እምባይን ያበሱልኝ አብረውኝ ከኔ ጋር በብርድ በዝናብ በበረዶ ሰላማዊ ሰልፍ ሲወጡ ነበረ። ያለማፈር የትግራይን ባንዲራ ይዘው ሲወጡ ነበር። እኔም የነሱን ባንዲራ ይዣለሁ። ስለዚህ አሁን እዚህ ጋር መጥቶ ኦሮሞን ስትሳደቢ ነበር እንደዚህ ነሽ አቅሻለሁ ብትል አም ሶሪ የሚሰማህም የለም እኔም አልሰማም። ምክንያቱም እኔ ላመንኩበትን ነገር ሎያልኝ ሁሌም ኦሮሞ ላል ትግራዋይ ላለሁ ገብቶሃል አይደለ? ሰዓቴ ሲደርስ ንገሪኝ ሊያዬ እና ጃልወያ አሁን ነው ማይክ አሁን በመጣበት ሰዓት ብዙ ቦታዎች እየገባ ብሔር ከብሔር ፕሊስ አታባላ። እኔ ነኝ አሁን ብሔር ከብሔር የምታባ የምባለው ግን እኔ ብሔር ከብሔር አላ እየገባ እንደዚህ አይነት ነገሮችን ይቅር እያልክ አይደለ? አሁን አንተ አሁን ጸሐፊ ነህ። እንደውም ጸሐፊ መሆን ያለበት በብዕሩ ሰው ማስታረቅ ነው። ልክ እነ ቦማርሊ በጊታራቸው ሰውን እንዳስታረቁ አንተም በብዕርህ ሰውን ብሔርን ከብሔር ማስታረቅ ነው እንጂ አለብህ ህወሓት እንደዚህ ነው እንትና እንደዚህ ነው ፋኖ እንደዚህ ነው እያልክ መነጋገሩን ብታቆምና ጀስት አንተ እንደ አርቲስት እንደ ጸሐፊ በጽሁፍ ለልጅ ልጅ የሚተርፍ ጥሩ ነገርን እየጻፍክ ብታልፍ ደስ ይለኛል። እንደዚህ አይነት ጭራሽ ምትተው ማለት ነው። እና ቴንክ ዩ ያ እኔ ደግሞ መናገር ፈልጋቸው የተጠየቁትን አይደለ እኔ ልናገር ጃል እኔም እኮ የወሬ ሱስ አለብኝ። እኔ ደግሞ አረላ አንድ ነው ጨዋታው አይደለም። አንተ የፈለግከውን አምጣ፣ የፈለግከውን አስገብተህ እኮ ማውራትኛ እኮ አዲስ እያደረግን ሳይሆን የነበረውን ነገር እየጠየቅን ችግር የለውም። እኔ ብቻዬን በቂ ነኝ። በቃ ያንን ካመንክ ነው እንጂ አይ ከላከላል እኛ ኳስ ጨዋታ እኮ አደረከው ወይ ኳስ ጨዋታ ወይ እንትን አደረከው ኖርማል ነው። እንውጣላለን ከፈለግ ብቻውን አዋራት ምንም ለአንተ 4 ለ1 ያስፈልገው። እኔ ደግሞ ልናገር የምፈልገው የኔን ነው ምነግርህ። እኔ አክቹዋሊ ተከታታይም አልነበርኩም አላውቅህምም ነበር አልዋሽም። ቅድምም ብያሃለው አሁን ላይ ነው ከዚህ በፊት እኔ ሚዲያ ላይ መታ ቅድም ያልኩ ልጅ ድምፁኙ ታሰረ ወንድሜ ምናምን ብላ በዛ ነው ሞር እንዴ የአማራ ልጆች እየጮሁለት ነው ብዬ ያወቅኩ በዛ ሰዓት ነው። አሁን ላይ የብሽሽቁን አይደለም የምልህ። ግን እኔ የራሴን ነገር የምናገረው ምንድነው ወያኔ ደብረጽዮንና ጌታቸውን 10 ጊዜ ነው የጠራቸው። ቀበሮ ውስጥ እንደ ቀበሮ የተደበቁበትን ጉድጓድ ላልከው የራሴን ኦፒኒየን የምነግርህ አይደለም። እንደ ቀበሮ እንዳይጥም ቢደበቁ ገንዘብ አጭበርብረው ወይም ደግሞ ማንነታቸውን ክደው አይደለም አይደል እንደተባሉት ሰርቀዋል እንደተባሉት ያ የሰረቁትን ብር ይዘው እንደዛው ሲያራግቡ እንደነበሩት እኮ አጨብጨው ህዝብ አባልተው ከሀገር ጠፍተው እጃቸው ሌላ ቦታ ሰጥተው አይደለም። ያ አንተ ያልከው የቀበሮ ጉድጓድ ውስጥ ገብተው ነው ህዝባቸውን ነፃ ያወጡት። ደብረጽዮንና ጌታቸው ከህዝባቸው ጎን ሆነው ዋጋ የከፈሉ እንጂ አንተ ብቻ የራስህን ነገር ለመጠምዘዝ ደብረጽዮንና ጌታቸውን ብቻ ማንሳት የለብን። እንደ ህዝብ የተደበደበ እንደ ህዝብ የተገደለ እንደ ህዝብ ብዙ በደልና መከራ የደረሰበት የትግራይ ህዝብ ነው። እኔም ገርሞኝ የጠየቅኩ በጥላቻም አይደለም። እኔ ኦሮሞ አይደለም ምንም ብትሆን ያይዶ ማይንድ የማስቀድመው ሰው መሆንህን ነው ነገርኩ። በአንተ ሳይሆን እኔ በአማራ ልጆች ነው አንተን ያወቅኩ። በዘርማ ቢሆን ኖሮ እናቱ ትግራዊት ናት አባቱ ኦሮሞ ነው በሚል አቀ ነበር። እኔ ያወቅኩ ግን የአማራ ልጆች ሲጮሁልህ ነው። ተፈታ ታሰረ አስለቀቅ ነው አስፈታ ነው እያሉ 48 ሰዓት ሲጮሁ ነው። አንተ እንዳልከው ወይኔ ያልተከታተሉም ኩም ይሆናል ሌሎች የጮሁሉ ድምፅ ይሆኑልን ሊኖሩ ይችላሉ። እኔ ያላየኋቸው እኔ ግን እኔ ፔጅ ድረስ መጥተው የጮሁልህ የአማራ ልጆች እንደነበሩ ነው የማውቀው። ኦሮሞም ሆነ ቢሆን እኔ ችግር የለብኝም። ነገር ግን ደብረጽዮንና ጌታቸው ግን ትግራዋይነታቸውን ደብቀው ኦሮሞነታቸውን ወይምናቸውን ደብቀው ሳይሆን እንደ ትግራዋይ ከህዝባቸው ጎን ቆመው አንተ ቅድም እንዳልከው እዛ የቀበሮ መደበቂያ ውስጥ ሆነው ህዝባቸውን ነፃ ያወጡ ናቸው። አንድ ሰው ለትግል ጫካ ሲገባ አይደለም የቀበሮ የአይጥ ጉድጓድ ውስጥም ይገባል። ገርጥቶ ጠቁሮ አፈር መስሎ ነው የሚወጣው። ትግል ማለት ለእኔ ጠቁረህበት ከስተህበት ተጎሳቅለህበት ቆሸህበት የምትወጣ እንጂ ፀጉርን አበጥረ በሌላ ሰው ማንነት ተደብቀ እየበላህ እየጠጣ ዝም ብለህ በምታገኘው ሻምፖና ሳሙና እየታጠብክ ራስህን አጽድተህ ሚዲያ ላይ መተህ ስላወራ አውቀድልም። ትግል ለእኔ ዋጋ የከፈለ ህዝብ አለ። እኔ ከይቅርታ ጋር እነሱን ዲስሪስፔክት የሚያደርግን ሰው አልፈቅድም። ምክንያቱም እኔ ዛሬ የመኖሬ ትርጉም ለእኔና ለተጋሩ እነሱ ናቸው። ለእኛ የቆሙት ዛሬኛ የፈለገ ቢጋጭ የፈለገ ቢሆን ለእኛ ዋጋ ከፍለው ህይወታቸውን ያጡ ብዙ መስዋዕት የከፈሉ እነሱ ጀግኖች ናቸው። ከህዝባቸው ጋር ነው እንጂ ጠፍተው ወጥተው እያየን እኮ ነው። በዛ ሰዓት እነታማኝ የአብይን ጫማ የላሱ አይደለ እንዴ? ዛሬ አምባሳደር ነኝ ምናምን ሲሉ የነበሩ ጠቅላላ እጃቸውን የሰጡ
ያ ሁሉ ጫማ ላሽ የጠፋበት እንደዛ እኮ አላረጉም። አቃጣሪ ሆነው ተላላኪ ሆነው ከአብይ ጎን መሆን ይችላሉ። ህዝባቸውን እያስጨረሱ የሚፈልጉትን እየበሉ ግን አላረጉት። ኢትዮጵያ ሲሉ ትግራይን ዞር ብለው አላዩትም። የትግራይ ህዝብ መብራትና ውሃ ሳይኖረው ኢትዮጵያ እያሉ እኛን ማንነታችን ምነታችንን ስንት በደልና ሞት እንደደረሰብን ሳይነግሩን ስለቆዩ እኮ ነው። ዘረኛ እርግጠኛ ነኝ አንተም እናት እንደዛን ያሳደገች በማንነት እንድትደበቅ በማንነት ሳይሆን በኢትዮጵያዊነት እንድታምና እንድትኮራ ተደርጋ ነው የምታድገው በትግራይ ቤተሰብ ውስጥ ተወልደህ ስታድግ። አሁን ላይ ግን አየነው ለህዝባቸው 5 ሳንቲም ነገር ያላደረጉ። ስለ እውነት መክሰስ እንኳን ቢኖርበት የትግራይ ህዝብ ነው እንጂ ሌላው እነሱ መክሰስ አይችልም። ምን ጎደለባችሁ ነው እናንተ ልትከሱ የምትችሉት? መክሰስ ቢችል የትግራይ ህዝብ ነው መክሰስ ያለበት። ውሃ መንገድ ራሱ ፈልቅቆ የሰራው መሬት እንጂ መንግስት ያቆመለት ውሃ አብይ እኮ ተናግሯል። ሲመጣ ገና ሲመጣ ተናግሯል እኮ ሁሉም የሚያውቀው ነው። አንተም በእናት በኩል ሳትሰማው ቀርታ አይደለም፣ ማናችን የምናውቀው እኮ ነው። ስለዚህ ያ ህዝብ እንኳን ልትሰድበው ልትንቀው ጀግና ህዝብ ነው። ስለ እውነት ሰበዝ የሆነ ህዝብ ነው። ከይቅርታ ጋር አንተ ስትጠየቅ አንተን እንጂ ልትመልስ የምችለው የእኛን ጀግኖች ዶክተር ደብረጽዮንን ወይም ደግሞ ጌችን እንድትጠራ አይደለም። አንተ በአንተነትህ መልስ፣ የእነሱን ቀበሮ መግባት ተው። አንተም እኮ በአማራ ስር እኮ ነው ተደብቀ የነበርከው። ስለዚህ የእነሱ ጫካ መግባትና የአንተ በማንነት መደበቅ ሁለት የተለያየ ነው። እነሱ ቢደበቁም ታግለዋል። አንተ ግን በማንነት ብትደበቅ ታግለ ሳይሆን ሰው በብዕር እያባላህ እየጻፍክ እያጣላህ ሎዛ ብልሃለች። በምትጽፍበት እጅ ፍቅርን ጻፍበት፣ ሰውን አግባባበት። ቴንኪዩ። ሰዓቴን ጨርሻለሁ። ቀጥል ጃን። በትልቁ አርግኝ። እኔ ከሆነ ተረት ከሆነ በትልቁ አርግኝ። አንዴ ኖ ተረቱን ተውና ቁም ነገሩን። ተረቱ እኛ የምናውቀዋለን። ቁም ነገሩን እኮ ላሳይሽ ነው። አሁን እናንተ እንደምታወሩት የሆነ ነገር ስታወሪ እንዲህ አይነት ማረጋገጫ ያለ ማረጋገጫ ምን ይላል? አባቴ በቀለው የወለጋ ኦሮሞ ነው። እኔ ማንነቴን የማፍርበት ሰው አይደለሁ። ኦኬ እናቴ ጽጌ ገብረ እግዚአብሔር ደግሞ የአድዋ ትግሬ ናት። እያየሽ ነው። እኔ አፈራቸው አላልኩም እኮ አንቺ ነሽ አማራ ያረግሽኝ። ኢትዮጵያዊ የሚል ሁሉ አማራ የሚያደርግ ልክፍት ያለበት የህወሓት አስተሳሰብ ነው። ኢትዮጵያዊነትን ኦሮሞ እንደማይወድ ጉራጌ እንደማይወድ ዞረ ያንተ ትልቁ ኮንፊደንስ እንደሌለ የምታውቀው እኛን የምናናግር እዛ ጋር ነው። እኔ መቼም አይደለማ የዚህ ያህል የደደብኩ ሰው አይደለሁም። እንግዲህ አንተ ተናገርክ ብዬ ስሚ፣ ውጭ ያለ ሰው ይፍረድ። እሺ ውጭ ያለ ሰው ቢፈርድ ምሳሌ ልታረግ አትችልም። አንተ በማለት የተደበቅ ሰው እነሱ ምሳሌ ልታረግ አትችልም። ጄኖሳይድ ፈጽመሃል ምናምን ምን ይላል? እና እኔ በአንድነትና ሰውነትን በመስበክ ነው የምታወቀው። ዛሬም ድረስ እዛው ላይ ነው። ሀሳብን ስጠን ነው እኮ በላያ እኛ ሀሳብን መልሱላችሁ ነው እኮ። ዝም በሉ እንጂ እናንተ ስታወሩ ዝም ካልኩ ዝም በሉ። ደስ ያለኝን ላውራ። ውጭ ያለ ህዝብ ይፍረድ። ውጭ ያለ ህዝብ ቢፈርድ አሪፍ ነው። በቃ ዝም በሉ። እኔ ደስ ያለኝን ላውራ። አለቀ። አንደኛ ጄኖሳይድ የትግራይ ህዝብ ላይ እኔ የማወጅም አቅሙም የለኝም። እኔ ተነስቼ የትግራይ ህዝብ ይጥፋ ብልም ደግሞ ተነስቶ የትግራይ ህዝብን የሚወጋ የለም። ጦርነት ነበር። ያን ጦርነት አሁን አንዳንድ ያለ ጅራፍ ራሱ ገርፎ ራሱ ይጮሃል የሚባል ነገር አለ። ጦርነት ጎሳሚዎች ዛሬ ከመሬት ተነስቶ ጦርነት እንደተደረገባችሁ አድርጋችሁ ታወራላችሁ። ምን እያላችሁ ስጎስሙ እንደነበር ማያውቅ ሰው እነሱ ይመኗችሁ። ሌላው ምንድነው? ለምንድነው ስለ አማራ ክልል ውስጥ ስለደረሰው በደል ስለተጨፈጨፈው ህዝብ የዛ የሰሜን ጦርነት ላይ ቲዲኤፍ ምናምን ትኛለሽ? ለምንድነው ማትናቅ? አፋር ላይ ለምንድነው ስለ አፋር የማይነሳው? የለም እንዴ አፋር ላይ ሙሉ ከተማ አልወደምም? አማራ ህዝብ ላይ ብዙ ዜጎች እና ንብረት ትምህርት ቤት አልወደምም? ጦርነትን በሎም ብለሽ እስከ ደገፍሽ ድረስ ጦርነትን እስካበረታታሽ ድረስ አንቺ ከኔ የተለየ ማንነት የለሽ ማለቅ። እሱ ምንድነው? ስህተት ነው። አለበለዚያ የት ድረስ እንደተመጣኩ ማያውቃለ እንዴ? ዛሬ የአማራ ህዝብ ተቆርቋሪ ትሆኛለሽ እንዴ? ደርሰሽ ዛሬ የኦሮሞ ህዝብ ተቆርቋሪ ትሆኛለሽ እንዴ?
ከየት ነው የመጣችሁ ዛሬ? ይሄ ሰውነት ከየት መጣላችሁ? እኛ ሰውነት ይሻላል፣ እርቅ ይሻላል፣ አትጣሉ፣ ኢትዮጵያዊነት ይሻላል ስንል ህወሓት ብላችሁ አነ ጌታቸው ረዳ አነ ደብረጽዮን ሰላማዊ ሰልፍ ስታስወጪ የነበርሽ ሰው እንዴት ነው ዛሬ ስለ ሰውነትና ስለ ኦሮሞነትም ስለ ኢትዮጵያዊነትም የምታወሩኝ? ቆይ ልጨርስ። አዎ ከየት መጥተሽ ነው ደግሞ ዛሬ የፋኖ ደጋፊ የሆንሽው? ፋኖ ጨፈጨፈኝ፣ ፋኖ ገብቶ ፋኖ እንዲሁ ነው ስትሉ የነበራችሁ አይደላችሁ እንዴ? የትኛውን ጻድቅ ነው የምትጫወቱት ነው? እኔ ግን ዛሬም እውነት ጋር ትላንትናም እውነት ጋር ነኝ፣ ዛሬም ሰውነት ላይ ነኝ፣ ዛሬም ኢትዮጵያዊነት ላይ ነኝ። ትላንትም ኦሮሞ ነኝ፣ ዛሬም ኢትዮጵያዊ ነኝ፣ ዛሬም ሰው ነኝ። ከዛ ውጭ ግን እኔ ልክ እንደማሳያችሁ በመረጃ ተረት አይደለም እንደዚህ አድርገ እንዲሆነ እንዴ ምን አቅም አለኝ? ጦርነት የተጎዱ ነበሩ። ጦርነት የተጎዳውን እንኳን እንደ አንድ ግለሰብ ትግራይ ድረስ ሂዶ ሊረዳ እዛ ድረስ በመንግስት እንኳን የሚሄዱ መኪና ስታስቀሩ የነበራችሁ ሂድና እዛው ህወሓትን ውቀስ። መኪና እርዳታ ዓለም አቀፍ ድርጅት እንኳን እርዳታ የተላከበትን መኪና ጦርነትን እና የጦር መሳሪያ ለመጓጓዣ ስታስቀሩ የነበራችሁ ልክ እኔ አሁን ተሳትፎዬ በጦርነት የተፈናቀሉ አማራ ክልል ላይ ያሉ አሁን አማራ ክልል ላይ በጦርነት የተፈናቀለው ንብረቱ የወደመበት ህይወቱ የጠፋ አፋር ክልል ላይ ያለ አፋርም ሄጃለሁ። በነገራችን ላይ እሱ አይደለም የምታወሩት። ልክ አፋር በጦርነቱ እንዳልተጎዳ የአማራ ክልል በጦርነቱ እንዳልተጎዳ ተጎጂ አንድ ወገን ብቻ እንዳልሆነ የጦርነት ሜዳው እኮ አማራ ክልልና አፋር ክልል ላይ ነበር አይደል እንዴ? አይደል? ስለነሱ መጎዳ ስለነሱ እንዴ ስለ ሰው ስታወሩ ስለነሱ ማውሩ እንጂ የለም። ይሄ በሰውነትና በኢትዮጵያዊነት ስም የተደበቀ የፌክ ማንነት ከየት እንዳመጣችሁ ዛሬ አላውቅም። ትላንት እኔ ሎዛ ኦሮሞኛ አስጨፍሪ ደስ ብሎኛል። ለምን ትላንትና ጠፋች ማለት ዛሬ አትሆን ማለት ነው ወይ? እኔ ትላንት አልተቃወምኩሽም። በነገራችን ላይ ትላንትና እንዲህ ያልሽ ማለት አለበለዚያ የጠቅላይ ሚኒስትር ዶክተር አብይ እኮ ቃል በቃል እኮ ማምጣት እንችላለን ወደ ትግራይ ዳቦ እንጂ አንድ ጥይት አንልክም እያለ ስንት እንደው ለዛውም እንደ ህወሓት ዶክተር አብይ የተለማመጠው የለመነው አለ፣ ሽምግልና የጠየቀው አለ። የትግራይ እናቶች ተንበርክከው ጦርነት ውስጥ አትግቡ፣ ጦርነት አትጎስሙ አላሉም? አልሄዱ። ሲጀመር የህወሓት ደጋፊ ሆነ አንድ ደቂቃ ይቀረኛል። አትግቡብኝ። ሲጀመር የህወሓት ደጋፊ ሆኖ የኦሮሞ ህዝብም የአማራ ህዝብም የኢትዮጵያ ህዝብም ወዳጅ መሆን ፍጹም ነውር ነው። ይህ ማለት 27 ዓመት ሙሉ የተጨፈጨፈ የተሰወረ የአማራና የኦሮሞ ወጣቶችን ደም ቆሻሻ ጭንቅላት ማላገጥ ነው። አዎ እንዴ 27 ዓመት ሙሉ ኦሮሞን ሲጨፈጭፍ ቆሻሻ ጭንቅላት ነው ያለ። አንተ ከሰውነት ላይ ወረድክ። በጣም ይወረድክ። እንዴት አንቺ ህወሓትን ደግፈሽ ስለ ኦሮሞ ህወሓት እንዴ በሱ አላፍርም፣ እኮራበታለሁ። አንቺ በህወሓት እየኮራሽ ታዲያ አንቺ በህወሓት ከኮራሽ ህወሓት አማራንም ኦሮሞንም ሁሉንም ሲጨፈጭፍ የነበር አካል እየደገፍ You know what? I don't care about Amara. ቡድን እየደገፍ ጃል አይ ቲንክ I love Oromo and Tigray. አማራ አገባኝም ስለ አማራ ውሸት ነው። ህወሓትን ከደገፍ አማራንም ኦሮሞንም አትወጂም ነው። ወንዱ ነገር በሴት ኦሮሞንም አማራንም ሲጨፈጭፍ የነበረው ህወሓት ነው። የአማራንና የኦሮሞን ጨፍጫፊ እየደገፍሽ ወዳለ አማራና አገባኝ ስለ ትግራይ ነው። 4 ነጥብ ይጋጫላል። የሚጋጭ ነገር ይዘሽ ወዳለ አፍሬ ጃል ከ52 ሆኗል። ኦኬ አንተ ሚዩት አድርገው። ጊፍት ይስጡ። አንተ ከ52 በቃ ጊፍት ስጡት። ፋሲክ ቀጥ ሰዓት አክብር ጃል። እኔ አላስወጣችም አንበሳ እንዳላወርድላችሁ ለሁላችሁም ችግር የለም። እሱ አንተ በተጫወቱ ስለ ትልቅ ነገር እያወራችሁ ጫጫና ተጫወቱ። እንግዲህ ነገር ልንገር፣ አይ ቲንክ ብዙ ሚዲያዎች እንደዚህ አይነት እድል ሰጥተው አያውቁም። ረጅም እንድታወራ ሚዩት አድርገውና ሌላ ያውራ። ለምን እኔ ቦርድ ይልሽ እኔ ኮረኩ 200 ሰው አይቀርም። እኔም ብሎ ነው ሰው የመጣው።
አይ ሀቄ ነው፣ እውነቱን ነው የምነግርሽ። እኔ አሁን ውረድና አንድ ሰው እንደሚቀንስ ቆይ ወርጄ ላሳያችሁ። ቆይ ግን ተመልሳ አትመጣም። ኦኬ ውረድ። ጃለልቲ በጣም ከይቅርታ ጋር ትንሽ የከፋኝ ነገር አለ። እቺን ብቻ አውርቼ ልውረድ የኔ እህት። ከይቅርታ ጋር ለኔ ቀይ መስመር ማለት የሀገር መከላከያ ሰራዊት ነው። መከላከያ ሰራዊት የትኛውም ሀገር ላይ የትኛውም ሀገር በጣም ትልቅ ክብር የሚሰጠው ትልቅ የሀገር ዘብ፣ የሀገር ዋልታ፣ የሀገር መከታ፣ የህዝብ ጋሻ ነው መከላከያ ሰራዊት። እዚህ መከላከያ ሰራዊት ላይ ሰሜን እዝ ላይ የመጀመሪያ ጦርነት ማን እንደጀመረ የመጀመሪያ ውጊያ የተካሄደበት ቦታ ብላ እህታችን ኦሮሞ እህታችን ሎዛ በስነ ስርዓት ቪዲዮ ሰርታ ምስክር ሰጥታ ዛሬ ጄኖሳይድ ነው ጄኖሳይድ አይደለም ብላ ሌሎቹን ስለመጠይ ምን መብት አላት? የጀመረችው እኮ እሷ ነች። እሷ መስክራ ጦርነቱን ማን እንደጀመረ ተናግራ አረጋግጣ መልሳ ጄኖሳይድ ተፈጸሙ ክላሽ ያድርግም። ጃለልቲ በጣም ከባድ እኮ ነው። አላህ ይስጥ፣ የእውነት አላህ ይስጥ። እንደውም እነሱ ራሳችሁ ህወሓት የደበቀውን ጉድ አደባባይ ያወጣች ሴት እኮ ናት።